ሰላም የአዲስ ታይምስ ፕሮፐርቲ ቤተሰቦች እንዴት አላችሁ? ዛሬ የምንገኘው ጃምቦ ሪል ስቴት አቧሬ ሳይት ላይ ጃምቦ ፕላዛ ብሎ ያስረከበው ሳይት ላይ ነው። ከዚሁ ከጃምቦ ፕላዛ ፊት ለፊት ደግሞ እንደምታዩት ጥንቅቅ አድርጎ ያስረከበውን የሁለተኛውን እዚህ አቧሬ ላይ ሌላኛውን ሳይት ነው የምናገኘው። ይሄ ሳይት አሁን ላይ የ2 ወር ጊዜ ብቻ ነው ለማስረከብ የሚቀረው። እንግዲህ እንደነገርኳችሁ ይሄ አቧሬ ላይ ከጀርባ የምትመለከቱት ሁለተኛው ሳይታችን ነው። አሁን ላይ በጣት የሚቆጠሩ ጥቂት ቤቶችን ብቻ ነው የሚቀሩን እዚህ ሳይት ላይ። ባለ 2 መኝታ 163 ካሬ፣ ባለ 3 መኝታ ደግሞ 168 ካሬዎች ብቻ ናቸው የሚቀሩን። የዚህ ሳይት ላይ ሙሉ በሙሉ ፉሊ ፊኒሽድ አድርገን ነው የምናስረክባችሁ። አሁን የምንገኘው ባለ 2 መኝታ 163 ካሬ ውስጥ ነው። ይሄንን ትንሽ ለየት የሚያደርገው ምንድነው? ሁለቱ መኝታ ክፍሎች ማስተር ቤድሩም ናቸው። እንደምታዩት ደግሞ ሰፋ ያለ ባልከን ይኖራል። ተጨማሪ ደግሞ አንድ ከውጭ ላይ መታጠቢያ ክፍል ይኖራል ማለት ነው። ሳሎኑን ደግሞ ገብተን እንየው። እንደምታዩት ነው ሳሎኑ በጣም ሰፋ ያለ ነው። እንግዲህ ጃምቦ ቢዝነስ ግሩፕ ከተመሰረተ 29 ዓመታትን ያስቆጠረ ሲሆን 29 ዓመት የኮንስትራክሽን ልምድ ያለውና በሪል ስቴቱ ዘርፍ ደግሞ 9 ዓመታትን ያስቆጠረ ካምፓኒ ነው። እናም በእነዚህ 9 ዓመታት ጊዜ ውስጥ በተለያዩ አካባቢዎች ማለትም በቦሌ፣ በ4 ኪሎ፣ በአቧሬ፣ በጣፎ፣ በመስቀል ፍላወር፣ በግሎባል፣ በ4 ኪሎ 16 ሳይቶችን ጥንቅቅ አድርጎ ያስረከበ ሲሆን በሀገራችን በኢትዮጵያ ካለው ጊዜ አስቀድሞ ያስረከበ ብቸኛው ድርጅት ነው። ሌላው ጃምቦ ሪል ስቴትን ለየት የሚያደርገው የግንባታ ግብዓቶች የሆኑትን የኮንስትራክሽን ዕቃዎችን፣ የሲሚንቶ ማቀነባበሪያ፣ የፈርኒቸር ግብዓቶችን ከራሱ ማሟላቱ ነው። አሁን ደግሞ የምንገኘው ቫቲካን ኤምባሲ አካባቢ በምናስገነባው ሳይታችን ላይ ነው።
እዚህኛው ሳይታችን ላይ ከ44 ካሬ ጀምሮ ከስቱዲዮ እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ያቀረብንላችሁ ሲሆን በተመጣጣኝ ዋጋ በ10% ቅድመ ክፍያ ቤቶቹን የምታገኙ ይሆናል። በተጨማሪም 60/40 የአከፋፈል ሲስተም ያመቻቸን ሲሆን 60%ቱን በግንባታው ሂደት ከፍላችሁ የምትጨርሱ ሲሆን 40%ቱን ደግሞ ቤት ውስጥ እየኖራችሁ እስከ 3 ዓመት ጊዜ ውስጥ ከፍላችሁ የምትጨርሱበት አማራጭ ነው የተመቻቸላችሁ። በጣም ደስ የሚለው ከሳይቱ በቅርብ ርቀት ውስጥ አባድር መስጂድ፣ አቦ ቤተክርስቲያን፣ ሲልክ ሮድ ሆስፒታል፣ ጊብሰን ትምህርት ቤት እና ሌሎችም ተቋማት የሚገኙ ሲሆን ህንፃው አጠቃላይ 5 ቤዝመንት እና 16 ወለሎችን የያዘ ሲሆን ከነዚህም ውስጥ 7ቱን ፍሎር ለመኪና ማቆሚያ ብቻ ያዘጋጀን ነው። የዛሬው ቆይታችን ይህንን ይመስል ነበር። ቀጣይ በሌላ ሳይት እስከምንገናኝ መልካም ጊዜ